ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه بالخير وكان الإنسان عجولا ይህ ቁርአን ወደዚያች እርሷ በሁሉ ነገር ቀጥተኛ ወደ ሆነችው መንገድ ይመራል። እነዚያን በጎ የሚሰሩትን ለእነርሱም ታላቅ ምንዳ ያላቸው መሆኑን ያበስራል። እነዚያም በመጨረሻይቱ ዓለም የማያምኑትን ለእነርሱ አሳማሚ ቅጣትን አዘጋጅተንላቸዋል። ሰው መልካምን ነገር እንደሚለምን ሁሉ መጥፎንም ነገር ይለምናል። ሰው ቸኳይ ነውና። وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب وكل شيء فصلناه تفصيلا ሌሊትና ቀንን በችሎታችን ምክንያት አደረገን። የሌሊትንም ምልክትም አበስን፣ የቀን ምልክትም የምታሳይ አደረገን። ይህም የሆነበት ከአላህ ትርፍን ልትፈልጉበትና የዓመታትንም ቁጥርና ሂሳብን ታውቁበት ዘንድ ነው። ነገሩንም ሁሉ ለያይተን ዘረዘር ነው። وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا ሰውን ሁሉ በራሪውን ስራውን በአንገቱ ላይ አስያዝ ነው። ለእርሱም በትንሣኤ ቀን የተዘረጋ ሆኖ የሚያገኘው የሆነን መጽሐፍ እናወጣለታለን። ከዚያም መጽሐፍህን አንብብ። ዛሬ በአንተ ላይ ተቆጣጣሪነት በነፍስህ ብቻ በቃ ይባላል። من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا በቀናው መንገድ የተመራ ሰው ሁሉ የሚመራው ለራሱ ብቻ ነው። ከቀናው መንገድ የተሳሳተም ሰው የመሳሳቱ ጉዳት በእርሱ ላይ ብቻ ነው። ተሸካሚም ነፍስ የሌላይቱን ኃጢአት አትሸከምም። መልእክተኛን እስከምንልክ ድረስ ማንንም የምንቀጣ አይደለንም። وإذا أردنا أن نهلك قرية أمرنا متر فيها ففسقوا فيها فحق عليها القول فدمرناها تدميرا وكم أهلكنا من القرون من بعد نوح وكفى بربك بذنوب عباده خبيرا بصيرا ማንኛውም ከተማ ለማጥፋት በፈለግን ጊዜ ባለጸጋዎቿን እናዛቸዋለን፣ በውስጧም ያምጻሉ፣ በእርሷም ላይ የቅጣት ቃሉ ይፈጸምባታል። ከዚያም ማውደምን እናወድማታለን፣ ማጥፋትንም እናጠፋታለን። ከኑህም በኋላ ከየክፍለ ዘመናት ሰዎች ያጠፋናቸው ብዙዎች ናቸው። መልእክተኛችን ሙሐመድ ሆይ የባሮቹንም ኃጢአቶች ውስጥ አዋቂ ተመልካች መሆን በጌታህ ብቻ በቃ። من كان يريد العاجلة
عجلنا له فيها ما نشاء لمن نريد ثم جعلنا له جهنم يصلاها مذموما مدحورا ومن أراد الآخرة وسعى لها سعيها وهو مؤمن فأولئك كان سعيهم مشكورا كلا نمد هؤلاء وهؤلاء من عطاء ربك وما كان عطاء ربك محذورا انظر كيف فضلنا بعضهم على بعض وللآخرة أكبر درجات وأكبر تفضيلا لا تجعل مع الله إلها آخر فتقعد مذموما مخذولا وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا ربكم أعلم بما في نفوسكم إن تكونوا صالحين فإنه كان للأوابين غفورا ጊዜያዊቱን ዓለም በስራው የሚፈልግ ሰው ሁሉ ለእርሱ በእርሷ ውስጥ የፈለግነውን ጸጋ ለምንፈልገው ሰው ብቻ እናስቸኩልለታለን። ከዚያ ለእርሱ ገሃነምን መኖሪያው አድርገንለታል። ተወቃሽና ከአላህ እዝነት የተባረረ ሆኖ ይገባባታል። የመጨረሻይቱን ዓለም የፈለገና እርሱ አማኝ ሆኖ ለእርሷ ተገቢ የሆነን ሥራ የሠራ ሰው ደግሞ እነዚህ ሥራቸው የተመሰገነ ይሆናል። ሁሉንም እነዚህንና እነዚያን የጌታህን ስጦታ በዚህ ዓለም እንጨምርላቸዋለን። የጌታህ ስጦታ በዚች ዓለም ክልክል አይደለም። መልእክተኛችን ሙሐመድ ሆይ ከፊላቸውን በከፊሉ ላይ እንዴት እንዳስበለጠን ተመልከት። የመጨረሻይቱን አገር በማዕረጎች በጣም የተከበረችና በመብለጥም የላቀች ናት። የሰው ልጆች ሆይ ከአላህ ጋር ሌላን አምላክ አታድርግ። ከአላህ ጋር ሌላን አምላክ አታድርግ። የተወቀስክ ረዳት የሌለህ ትሆናለህና። የሰው ልጆች ሆይ ጌታህ እንዲህ ሲል አዘዘ፣ እርሱን እንጂ ሌላን አትገዙ። ለወላጆቻችሁም መልካምን ስሩ። በአንተ ዘንድ ሆነው ከወላጆችህ አንዳቸው ወይንም ሁለታቸው እርጅናን ቢደርሱ ኡፍ እንኳን አትበላቸው፣ አትገላምጣቸው። ለእነርሱም መልካምን ቃል ብቻ ተናገራቸው። የሰው ልጆች ሆይ ለሁለቱ የመተናነስ ክንፍን ዝቅ አድርግላቸው። ጌታዬ ሆይ በሕፃንነቴ በርኅራኄ እንዳሳደጉኝ ሁሉ ለእነርሱም እዘንላቸው በል። ሰዎች ሆይ ጌታችሁ በነፍሶቻችሁ ውስጥ ያለውን ነገር ሁሉ አዋቂ ነው። ታዛዦችን ብትሆኑ ወይም ብታጠፉ እርሱ ለተመላሾች ሁሉ መሐሪ ነው። وآت ذا القربى حقه والمسكين وابن السبيل ولا تبذر تبذيرا إن
المبذرين كانوا إخوان الشياطين وكان الشيطان لربه كفورا وإما تعرض